ሰላም አለይኩም እንዴት ናችሁልኝ? ስለሆነ ሰው እሱ ልበ ደረቅ ነው፣ እዝነት የለውም፣ ምግባረ ብልሹ ነው የሚባሉ ስሞታዎችን ትሰሙ ይሆናል። ከዚህ ንግግር እናንተን ጠብቆ በአኽላቃችሁ እጅግ የምትደነቁና ኢቭን ተምሳሌት ልትሆኑበት የምትችሉትን 3 ተግባራቶችን እነግራችኋለሁ። የመጀመሪያው የወላጆቻችሁን ሐቅ የምትጠብቁ ከሆነና ለነሱ ታዛዥ ከሆናችሁ አላሁ ሱብሓነሁ ወተዓላ ከልበ ደረቅነት ይጠብቃችኋል። ለዛ ነው ነቢዩላህ ዒሳ እንዲህ ይላሉ በቁርአን ውስጥ ወበረን ቢዋሊደቲ ለወላጆቹ ወይንም ለናቱ የሚታዘዝ ልጅ አደረገኝ እኔም ታዛዥ ሆንኩኝ ወለም የጀዐልኒ ጀባረን ሸቂየን ልበ ደረቅና ከትእዛዟ የሚያልፍ ወይንም በአላሁ ሱብሓነሁ ወተዓላ ድንበርን የሚተላለፍ ባሪያ አላደረገኝም ይላሉ። የወላጅን ሐቅ በመሙላት ከልበ ደረቅነት መጠበቅ እንችላለን። ሁለተኛው አላሁ ሱብሓነሁ ወተዓላ እጅግ አብዝተን የምንማጸነውና ዱዓ የምናደርግ ከሆነ አላህ ከልበ ደረቅነት ይጠብቀናል። እዛው ሱረቱ መርየም ላይ ነቢዩላህ ዒሳ እንዲህ ይላሉ ወለም አኩን ቢዱዓኢከ ረቢ ሸቂያ አላሁ ያንተን አብዝቼ በመለመኔ እድለቢስ ወይንም ልበ ደረቅ አልሆንኩም ይላሉ። ስለዚህ ዱዓ ማብዛት የልብ እርጥበትን ይሰጣል። ሶስተኛው ቁርአንን አብዝተን የምንቀራ ከሆነና ቁርአንን ጓደኛችን አድርገን እስከያዝነው ድረስ አላሁ ሱብሓነሁ ወተዓላ መልካም ስነ ምግባርን እያላበሰን ከልበ ደረቅነት እየጠበቀን ደረጃችንን ከፍ ያደርግልናል። ለዛ ነው አላሁ ሱብሓነሁ ወተዓላ ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እንዲህ ይላቸዋል ማ አንዘልና ዐለይከል ቁርአነ ሊተሽቃ ቁርአንን ወደ አንተ ያወረድነው ልበ ደረቅ እንድትሆን አይደለም አዛኝ እንድትሆንና ምግባሩ ያማረ ሰው እንድትሆን እንጂ ይላል። ስለዚህ ቁርአንን ጓደኛ አድርገን በመያዝ ከልበ ደረቅነት ልንጠበቅ እንችላለን። የነገርኳችሁን 3ቱን ነገር ብቻ በመተግበር እጅግ አኽላቁ ያማረና ለሰው ልጅ እዝነትና ክብር ያለው ሰው መሆን እንችላለን። ለሌላም ሰው ተምሳሌት መሆንም በቃለን ባይነኝና ወሰላሙ አለይኩም።